ሕማማት። ይህ ቃል ለብዙዎቻችን መከራን፣ ስቃይንና እንባን ያስታውሰናል። ነገር ግን ከእንባው ጀርባ ያለውን ታላቅ ምስጢር አስተውለን እናውቃለን? ሕማማት ማለት ለሰው ልጅ ፍቅር ሲባል የተከፈለ የሕይወት ዋጋ ነው። ዛሬ በጎዶልያስ የዚህን ሳምንት ጥልቅ ትርጉም እና በሕይወታችን ላይ ያለውን ተጽዕኖ አብረን እንመራመራለን። ሕማማት የሚለው ቃል ሕማም ከሚለው የግዕዝ ቃል የተገኘ ሲሆን መከራ ወይም ስቃይ ማለት ነው። በቤተ ክርስቲያን ታሪክ መድኃኒታችን ኢየሱስ ክርስቶስ ስለኛ የተቀበላቸውን መከራዎች የምናስብበት ልዩ ወቅት ነው። ይህ ወቅት ዝም ብሎ የታሪክ ማስታወሻ አይደለም፣ ይልቁንም የፈጣሪን ትህትና የምናይበት መስታወት ነው እንጂ። የዓለም ጌታ ሆኖ ሳለ ስለ ፍጥረት ፍቅር ሲል ራሱን ዝቅ አደረገ። ከጌቴሲማኒ ጸሎት ጀምሮ እስከ ቀራንዮ አደባባይ ድረስ ያለው ጉዞ የስቃይ ብቻ አልነበረም፣ የጽናትም ጉዞ ነበር። በየሰዓቱ የሚፈጸሙት የሕማማት ትዝታዎች፣ መያዙ፣ መገረፉ፣ መተፋቱና መሳለቂያ መሆኑ ሁሉ አንድን ታላቅ እውነት ይናገራሉ። ይህም ሰው ሆይ አንተ በእኔ ዘንድ ምን ያህል ውድ ነህ የሚል ነው። በሕማማት ውስጥ የምናየው ጅራፍ ሳይሆን ቁስሉን የሚፈውስልን ፍቅር ነው። ታዲያ ዛሬ ሕማማትን ስናስብ ምን እንማራለን? በመከራ ውስጥ ማለፍ መጨረሻ እንዳልሆነ እንረዳለን። ክርስቶስ በመከራ አልፎ ወደ ትንሣኤ እንደደረሰ ሁሉ እኛም በሕይወታችን የሚገጥሙን የሕማማት ሳምንት ጭንቀት፣ ሕመም እና ውድቀት መጨረሻችን አይደሉም። ከእያንዳንዱ መስቀል ጀርባ ዘላለማዊ ብርሃን አለ። ሕማማት ያስተማረን ትልቁ ትምህርት ፍቅር ከመከራ በላይ ይበረታል የሚል ነው። ወዳጆቼ ሕማማትን ስናስብ በልባችን ውስጥ ፍቅርና ይቅርታ ይንገስ። ስላደረገው ሁሉ እናመስግን። ይህ ቪዲዮ መንፈሳዊ ጥንካሬ እንደሰጣችሁ ተስፋ አድርጋለሁ። ለሌሎች እንዲደረስ ሼር እና ላይክ ማድረጋችሁን አትርሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ የፈጣሪ ሰላምና ጥበቃ ከሁላችን ጋር ይሁን። ከብርሃነ ትንሣኤው በሰላም ያድርሰን። ሰላም እግዚአብሔር ለሁላችን ያድለን። ሰላም ሁኑ።